አድባር ሆኖ አባት ሆኖ ሀገር ሆኖ የሀገርነትን ጥግ የባህልን የእምነትን የፍቅርን የአንድነት ሁሉም ባለበት መስክ ተቻችሎ መኖርን ዘር ማንነት ሳይለዩ ሃይማኖት ሳይለዩ ባሉበት ሃይማኖት ቆሞ ግን በዛ ሃይማኖት ውስጥ ሆኖ የሌላውን ስሜት ማዳመጥ ሌላውን ማክበር ሌላውን መውደድ ስላሳዩ የታመኑለት አምላኮት በገነት ያሳርፉት። እርሱ ሐቀኛ አባት ኖት፣ ፍቅር ኖት። አንድነትን ስለሰበኩን አባት ሆኖ ስላሳዩ ዘሮትን ሳናቅ እንዲሁ ስለወደዱን ኢትዮጵያዊነትን መልክ ስላሳዩን እርሱ ለታመኑለት አምላኮት ጋር አርፏል። የተጎዳ ነው እኛ ነን። እንደርሱ አይነት ሽማግሌ እንደርሱ አይነት አባት እንደርሱ አይነት በማንነት ያልተደበቁ ፖለቲካ የማይዘውራቸው አባት በዚህ ዘመን ማግኘት ከባድ ነው። እንደርሱ አይነት ነው የሚደመጠው እዚህ ሀገር ላይ። ለኛ ያስፈልጉን ነበረ። በቃ አምላኮት ከዚህ ዓለም ድካም በቃ አሉትና የሰማዩን ያሳምርሎት። እንደ ኦርቶዶክስ እንደ ክርስቲያን እሱን ነው ማለት የምችለውና ብቻ ኢትዮጵያዊ ሆኖ ስላሳዩን እናመሰግኖታለን። ያ የተነገራትን ስንሰማ ያደግናትን ኢትዮጵያን በእርሱ አይተናል። በህይወት ኑሮ አሳይቶናል እና እናመሰግኖታለን። ሙስሊም ወንድም እህቶቼ እናንተ ብቻ አይደለም የጎደለው፣ ለእናንተ ብቻ አይደለም ለኛም ጭምር ነውና እውነት ቪዲዮ ለማሳመር የሆነ ለመወደድ ምናምን አይደለም፣ የምር ከልቤ ነውና ማታ አይቼው ምን አይነት ስሜት እንደተሰማኝ ብቻ ጽናቱን ይስጣችሁ፣ ጽናቱን ይስጠን። ሀገሬ ልብ ውስጥ መቼም ይኖራሉ። ሀገር ሰው አይደል? እኛ ልብ ውስጥ አሉ የታመኑለት የኖሩለት ያስተማሩለት የታገሱለት ያቻቻሉለት ፈጣሪው በአጸደ ገነት ያሳርፎት። ከዚህ ዓለም ስቃይ ተገላገሉ።